የምስራቋ ውብና አስፈሪ እመቤት ፍቅር አንዳንዴ እንደ ለስላሳ ነፋስ ጉንጭን ይደባብሳል፣ አንዳንዴ ደግሞ እንደሚያቃጥል እሳት ይለበልባል። ዝሆኗ እንደዚህ ናት፣ እንደ ፍቅር። እሷን መውደድ ቀላል አይደለም፣ ግን ደግሞ መጥላት አይቻልም። ህንድ ሀገር ብቻ አይደለችም፣ ህንድ ስሜት ናት። እስቲ ዓይኖቻችሁን ጨፍኑና አስቧት። ስሟ ሲጠራ ወደ አፍንጫችሁ የሚመጣው ጠረን ምንድን ነው? አየር ላይ የተበታተነ የቅመማ ቅመም መዓዛ፣ የሚጨስ ዕጣን፣ ወይስ በፀሐይ የሞቀ አስፋልትና የፍሳሽ ሽታ? ጆሮአችሁስ ምን ይሰማል? በጠዋት የሚሰማ የቤተ መቅደስ ደወል፣ ወይስ ጆሮን የሚያደነቁር ማለቂያ የሌለው የሚሊዮኖች ጩኸት? ወይስ የነዛ የተወደዱ ዜማዎችና የሚያምር ትወና ያለበት ትልቁ ቦሊውድ? እቺ ምድር ለስላሳ አይደለችም። ትገፋለች፣ ታንገላታለች፣ ትሰብራለች፣ መልሳ ደግሞ በእናትነት እቅፏ ታስጠጋለች። እግሯ የህንድን ውቅያኖስ እየረገጠ ራሷ ደግሞ የሂማሊያን በረዶ የተንተራሰ የምስራቋ ኃያልና ውብ እመቤት እርሷ ህንድ ናት። አንዳንዶች የተቃራኒዎች ሀገር ይሏታል። እኔ ግን የማይፈታ እንቆቅልሽ ሰምና ወርቅ ተሰባጥረው ያሉባት ቅኔ እላታለሁ። እስቲ ተመልከቷት። በአንድ በኩል ዓይንን የሚያፈዝ የቀለማት ድግስ አለባት። ሳሪ የለበሱ ሴቶች እንደ አበባ ሲፈኩ፣ በበዓል ወቅት እንደ ቀስተ ደመና ሲያሸብርቁ ታያላችሁ። በሌላ በኩል ደግሞ ልብን የሚሰብር የድህነት አመር ፊቷ ላይ ተነስነሱባታል። ህንድ በአንድ እጇ ወደ ጨረቃና ማርስ ሮኬት ተተኩሳለች፣ የቴክኖሎጂ ጣራ ላይ ወጥታለች። በሌላ እጇ ደግሞ እበት ለቅማ ላም አምላኬ ነው ብላ መንገድ ላይ ትሰግዳለች። ይህንን ተቃርኖ ልንረዳው እንችላለን። እርሷ እንደ ግጥም የረቀቀች ግን እንደ ጦርነት አስፈሪ ናት። ውበቷ የሚታየው ለደፋሮች ብቻ ነው። ምክንያቱም በዚህ ሁሉ ትርምስ፣ በዚህ ሁሉ ጩኸትና አቧራ ውስጥ እስትንፋስ የሚሰጥ ሕይወት አለ። የሰው ልጅ የመኖር ጉጉት የሚታየው እዚህ ውስጥ ነው። አዞች ይዋሻሉ፣ እውነታው ግን ሜዳ ላይ ነው። በቅርቡ ህንድ የዓለማችን የህዝብ ቁጥር ዘውድ ደፍታለች። 1.4 ቢሊዮን ልጆች ይዛለች። እስቲ አስቡት፣ በምድራችን ላይ ካሉ 6 ሰዎች አንዱ ህንዳዊ ነው። ይህ ቁጥር ዝም ብሎ አሃዝ አይደለም። ይህ የሰው ጎርፍ ነው። እያንዳንዱ ፊት የራሱ ታሪክ አለው። እያንዳንዱ ዓይን የራሱ ህልም አለው። ይህች እናት በወርቅ ማንኪያ የሚበሉ ቢሊዮነሮች በሙምባይ ሰማይ ጠቀስ ህንፃዎች ያኖራለች። በዚያው ልክ ደግሞ እጃቸው እስኪላጥ እየሰሩ የዕለት ኩርሳቸውን ያጡ ሚሊዮኖች በጉያዋ ይዛለች። እንደና ስንመለከታት ግራ ትገባለች። ለሁሉም ልጆቿ እኩል ፍቅር የሌላት ትመስላለች። ግን ሁሉም ህንድ በሚለው ጥላ ስር ተጠልለዋል። ከ2000 በላይ ብሔረሰቦች፣ ከ1600 በላይ ቋንቋዎች፣ ሁሉም በአንድ ጣራ ስር። ይህ የዓለማችን ታምር ካልሆነ ምንድን ነው? እንዴት አብረው ኖሩ? ምን ያስተሳስራቸዋል? ታዲያ ዛሬ ለምን ወደዚች ምድር በምናምን እንጓዛለን? ምክንያቱም ህንድን ሳያውቁ ዓለምን ማወቅ አይቻልም። የነገው ዓለም ቁልፍ ያለው በእሷ እጅ ነው። ዛሬ የምንጀምረው ጉዞ ተራ የዜና ዘገባ አይደለም። ይልቁንም የዚህች የምስራቋን ቆንጆ የልብ ትርታ ለማዳመጥ ነው። ከጥንታዊ ካስት ወይም የደም ግንብ ስርዓት እስር ቤት እስከ ቦሊውድ የህልም ዓለም፣ ከዘንድሮ ከናሬንድራ ሞዲ የፖለቲካ ጡንቻ እስከ ቀድሞ የጋንዲ የሰላም መንገድ፣ ሁሉን እንፈትሻለን። ተዘጋጁ። የሚታየው ነገር ያስደምማችኋል፣ አንዳንዴም ያስደነግጣችኋል። ልባችሁን ክፈቱ። የፍቅር፣ የህመም፣ የጥበብና የኃያልን ድርሰት ወደሆነችው ወደ ህንድ አብረን እንጓዝ። ትዝታና ጠባሳ፣ የቀድሞ ታሪኳ። ማንኛውም ጠንካራ ሴት ከጥንካሬዋ በስተጀርባ የተደበቀ በደስታና ባዘን የተሸመነ የራሷ ታሪክ አላት። የህንድ ታሪክ ደግሞ ልክ እንደ አንድ አሮጌ መጽሐፍ ገጾቹ በወርቅና በደም የተጻፉ ናቸው። ወደ ኋላ እንመለስ። ገና አውሮፓ በጨለማ ዘመን ውስጥ ስትዳክር፣ እርሷ በምስራቅ በኩል እንደ ንጋት ኮከብ ታበራ ነበር። ዓለም ስለ ጦርነት ሲያስብ፣ እርሷ ስለ ነፍስና መንፈስ ትመራመር ነበር። በኢንዱስ ሸለቆ ስልጣኔ የከተማ ኑሮን ለዓለም አስተማረች። ቬዳዎችን ዘመረች። ዜሮን ፈጥራ ለሂሳብ ቀመር መሰረት ጣለች። በዛ ዘመን ህንድ የወርቅ ወፍ ትባል ነበር። ሀብቷ ድንበር አልነበረውም፣ ጥበቧ ጥልቅ ነበር። ታጅማልን ተመልከቱ። ያ የእብነበረድ እንባ፣ የፍቅር ደራሽ ውሃ። ታጅማልን እዩት። ንጉሱ ለሞተችው ሚስቱ ማስታወሻ ይሆን ዘንድ ያሰራው ነጭ የእብነበረድ ሐውልት። ያ የሚያምር የፍቅር ቤተ መቅደስ ከተገነባ በኋላ ድጋሜ እንዳይገነባ የሁሉንም የሰራተኞች እጅ አስቆርጦ ነበረ። እንግዲህ ህንድ እንዲህ ነበረች፣ በጌጥ ያሸበረቀች ንግሥት። ነገር ግን የሴትዮዋ ውበት ለጠላት አጋለጣት። መጀመሪያ ነጋዴዎች ነን ብለው መጡ። ቅመም ፈለጉ፣ ሻይ ፈለጉ። ቀስ ብለው ግን ሚዛን አስቀምጠው ሽጉጡን አነሱ።
ይህንን ያደረጉት እንግሊዞች ነበሩ። ብሪቲሽ ራጂ ይባሉ ነበር። ይህ ዘመን ለህንድ የውርደት ዘመን ነበር። ቤቷ ውስጥ ገብተው ቁልፉን ተረከቡ። የመሪነቱን መዘውር ተቆጣጠሩት። ንግሥቲቱ ወደ አገልጋይነት ተቀየረች። የራሷን ጥጥ አምርታ እንግሊዝ ሀገር ተፈትሎ ተመልሶ ለሷ በውድ ዋጋ ይሸጥላት ነበር። የኩኖር አልማዝ ከግንባሯ ላይ ተነቅሎ የእንግሊዝ ንግሥት ዘውድ ላይ ተሰካ። ሀብቷ ተዘረፈ። ልጆቿ ምንም በማያገባቸው በባህር ጦርነት ውስጥ እንዲዋጉ ተደረገ። ነገር ግን ህንድ እንደማትሰጥም ቄጤማ ናት። ትረገጣለች ግን አትሞትም። በ1857 እንደ ውጮች አቆጣጠር የመጀመሪያውን የቁጣ ጩኸት አሰማች። ምንም እንኳ ያ ጩኸት በደንብ ቢታፈንም የነጻነት ዘር ግን በልጆቿ ልብ ውስጥ ዘራች። ከዚያም አንድ ታምር ተፈጠረ። ዓለም አይታው የማታውቀው አይነት ጀግና ከጉያ ወጣ። ጡንቻ የሌለው የደረቀ ሰውነት ያለው አንድ ነጠላ ጨርቅ የለበሰ አዛውንት ማህተማ ጋንዲ። እርሱ የያዘው መሳሪያ ጠበንጃ አልነበረም፣ እውነት እንጂ። ፍልስፍናው አይምሳ ወይም ሰላማዊ ትግል ይባል ነበር። ለሚመታዎች ጉንጭን መስጠት፣ ለሚሳደብ አንደበት በዝምታ መመለስ። ይህ አካሄድ ኃያሉን የእንግሊዝ መንግሥት ግራ አጋባው። ህንድ በጋንዲ አመራር እንደገና ተነፈሰች። ሴቶች ከኩሽና ወጡ። ገበሬዎች ማጭዳቸውን ጣሉ። ተማሪዎች መጻፋቸውን ዘጉ። ሁሉም ነጻነት ብሎ ጮሁ። ዓለም በታሪካቱ የማያውቀው አብዮት ነበር። የደም አብዮት ሳይሆን የነፍስ አብዮት። ነሐሴ 15 1947 ከምሽቱ አጋማሽ እኩለ ሌሊት ላይ ህንድ ከረጅም እንቅልፍ ነቃች፣ ነፃ ወጣች። ነገር ግን ይህ የፍቅር ታሪክ መጨረሻው ደስታ ብቻ አልነበረም። ነፃነቷ የመጣው ከቀብር ጋር ነበር። እንግሊዞች ሲወጡ አንድ መርፌ ሰክተውባት ሄዱ። ሃይማኖትን መሰረት ያደረገ ክፍፍል፣ መገነጣጠል። ህንድ ለሁለት ተሰነጠቀች፣ ህንድና ፓኪስታን። ይህ ክስተት በታሪኳ ትልቁ ጠባሳ ነው። በትናንት ዕለት አብረው ሻይ የጠጡ ጎረቤቶች ዛሬ ጠላት ሆኑ። ወንድም ወንድሙን ገደለ። በሚሊዮኖች የሚቆጠሩ ሰዎች ዕቃቸውን ጠቅልለው የማያውቁት ሀገር ፍለጋ ባቡር ላይ ተሳፈሩ። ባቡሮች በሬሳ ተሞሉ፣ ወንዞች በደም ቀሉ። ዛሬ ድረስ በካሽሚር ድንበር ላይ በሁለቱ ሀገራት ፖለቲካ ውስጥ የምናየው ውጥረት የዚያን ቀን ያልደረቀ ቁስል ነው። ህንድ ነፃ ናት፣ ግን ታሪኳ በደስታና በህመም በክብርና በጠባሳ የተሞላ ነው። ልክ እንደ እውነተኛ የሰው ልጅ ህይወት። የደም ግንብ፣ የባህል መደብ። በማንኛውም የፍቅር ታሪክ ውስጥ እንቅፋት አለ። የህንድ ታሪክ እንቅፋት ደግሞ ተራ ድንጋይ አይደለም፣ የደም ግንብ እንጂ። ስሙ ካስቲ ሲስተም ወይም የዘር መደብ ይባላል። ይህ ስርዓት የህንድን ህዝብ እንደ ህንጻ ፎቅ ይከፋፍለዋል። ከላይ ያሉት ብራሂሞች ይባላሉ። እንደ አፈ ታሪኩ ከፈጣሪያነት ተገኙ ስለሚባል ካህናት፣ መምህራንና የተከበሩ ናቸው። መጽሐፍ ማንበብ፣ መምራትና መባረክ የነሱ ድርሻ ነው። ከታች ያሉት ደግሞ እነሱ የሚሰሩት ስራ፣ የሚበሉት ምግብ፣ ሌላ ቀርቶ ጥላቸው ሳይቀር እንደ ርኩስ ይቆጠር ነበር። ይህ ስርዓት ህግ አልነበረው፣ ግን ከህግ በላይ ጠንካራ የሆነ የባህል እስር ቤት ነው። አንድ ሰው ካለበት መደብ ወጥቶ ወደ ላይ ማደግ አይቻልም። አናጤ ሆኖ የተወለደ ልጅ አናጤ ሆኖ ማለፍ አለበት። ይህ ለዘመናት የቆየ የህንድ የጸጥታ ህግ ነው። በዚህ የህንጻ ፎቅ ስር ከመሬት በታች የሚኖሩ የማይቆጠሩ ደግሞ አሉ። ድሮ የማይነኩ ይባሉ ነበር፣ አሁን ግን ዳሊት ይባላሉ። ትርጉሙ የተሰበሩ ሰዎች ማለት ነው። የእነርሱ ህይወት የህንድ ህሊና ላይ ያለ ጠባሳ ነው። አስቡት፣ በገጠራማው የህንድ ክፍል አንድ ዳሊት ከከፍተኛ መደብ ሰው ጋር እኩል ወንበር ላይ መቀመጥ አይችልም። የጋራ ውሃ መጠጣት አይችልም። ቤተ መቅደስ መግባት አይችልም። ለምን? እርኩስ ነህ ስለሚባል። እነዚህ ሰዎች የህንድ ቆሻሻን ያጸዳሉ፣ የሞተን እንስሳ ያነሳሉ፣ የፍሳሽ ቱቦ ውስጥ ገብተው ይዘፍቃሉ። ግን ህብረተሰቡ ውለታቸውን የሚመልሰው በማግለል ነው። ምንም እንኳ ዘመናዊ ህገ መንግስትን በወረቀት ላይ ቢሽረውም በሰዎች ልብ ውስጥ ያለው አድሎ ግን እንደተቀረጸ ጽሑፍ ነው። ዳሊት መሆን ማለት በተወለድክበት ባደግክበት በገዛ ሀገር እንደ ስደተኛ መኖር ማለት ነው። ታዲያ ፍቅር በዚህ ግንብ ውስጥ እንዴት ሊያልፋል? ህንድ ውስጥ 90% የሚሆነው ጋብቻ በቤተሰብ ስምምነት ይፈጸማል። ለምን ይመስላችኋል? ባህሉን ለመጠበቅ? አይ አይደለም። እንደውም ደሙን ለመጠበቅ ታስቦ ነው። አንድ ወጣት አንዲትን ወጣት ያያል። ልቡ ይመታል፣ ይወዳታል፣ እሷም ትወዷለች። ነገር ግን የመጨረሻ ስማቸው ይለያያል። እሱ ከዝቅተኛው መደብ፣ እሷ ከከፍተኛው። እዚህ ጋር የፍቅር ድርሰቱ ያበቃል። የሰርግሽ ጥሪው ደርሶኛል፣
ወደሚለው የጸጋዬ ዘፈን ይቀየራል። ለምን ከተባለ ቤተሰቦች ይቃወማሉ፣ ክብራችን ይበላሻል ይላሉ። አንዳንዴም ጉዳዩ እስከ ሞት ይደርሳል። የክብር ግድያ። የገዛ ቤተሰብ የገዛ ልጃቸውን ክብር ለማዳን ብለው ይገላሉ። ጋዜጦችን ብትገልጡ የጋብቻ ማስታወቂያ ላይ ከራሳችን የዘር ግንድ የሚመዘዝ ሰው ብቻ እንፈልጋለን የሚል መስፈርት ታያላችሁ። ፍቅር ዕውር ነው ይባላል። ህንድ ውስጥ ግን ፍቅር መነጽር አለው። መነጽሩም ዘርን ያያል። የለውጥ ጭላንጭል። ነገር ግን ተስፋ የለም ማለት አይደለም። ይህ የደም ግንብ መሰረቱ እየተነቃነቀ ነው። ከተሞች ውስጥ፣ በባቡር ላይ፣ በቢሮ ውስጥ ማን ከማን ጎን እንደተቀመጠ የሚጠይቅ የለም። የኢኮኖሚ እድገትና ትምህርት የሰዎችን ዓይን እየከፈተ ነው። መንግስትም ሪዘርቬሽን የሚባል ስራ ዘርግቷል። ለተገፉ ሰዎች በትምህርት ቤትና በመንግስት መስሪያ ቤት ውስጥ ቦታ በሕግ ይቀመጥላቸዋል። እንዲያውም ከዝቅተኛ መደብ የመጡ ሰዎች የአገሪቱ ፕሬዝዳንት ሆነው አይተናል። ወጣቱ ትውልድ እየጠየቀ ነው። ደማችን አንድ ከሆነ መብታችን ለምን ይለያያል እያለ ነው። ግንቡ ገና አልፈረሰም፣ ግን ስንጥቆች እየታዩበት ነው። ህንድ የጥንት እስረኛና የዘመናዊነት አርበኛ ሆነ የቀጠለችው በዚህ ምክንያት ነው። የሁለት ዓለም ኑሮ፣ ቅንጦትና ረሃብ። ህንድን የተቃራኒዎች ሀገር ስንል ለቀልድ አይደለም። እንደ ሁለት የተለያዩ ፕላኔቶች በአንድ ምድር ላይ ተደራርበው የሚኖሩ ሀገር ልንላት እንችላለን። ሙምባይን ተመልከቱ። ይቺ ከተማ የህንድ የኢኮኖሚ ልብ ናት። እዚህ ገንዘብ እንደ ወንዝ ይፈሳል፣ እንደ ጎርፍ ይተማል። እስቲ ወደ ሰማይ እናንጋጥ። ያ የምታዩት ባለ 27 ፎቅ ህንፃ ሆቴል አይደለም፣ የመንግስት መስሪያ ቤትም አይደለም። አንታሊያ ይባላል። የዓለማችን ውዱ የግል መኖሪያ ቤት ነው። የአምባኒ ቤተሰብ ንብረት። በመዋኛ ገንዳዎች፣ በሲኔማ ቤቶችና በሄሊኮፕተር ማረፊያዎች የተሞላ ቤተ መንግስት። ነገር ግን አይናችሁን ዝቅ አድርጉ። የዚህ ህንፃ ጥላ የሚያርፍበት ቦታ እስያ ውስጥ ትልቁ የቆሻሻ መንደር ነው። ራራቪ ይባላል። እዚህ በአንድ ትንሽ ክፍል ውስጥ 10 ሰው ይተኛል። ሽንት ቤት ለመጠቀም ወረፋ ይጠበቃል። አንዱ በቢሊዮን ዶላር ሲጫወት፣ ሌላው $1 ቀኑ ሙሉ ይለፋል። ሰማይና መሬት እንደ ማለት ይቺ ናት፣ የቅንጦትና የረሃብ ጎረቤት። ከቆሻሻ መንደር ወጥተን ወደ ሌላኛው ዓለም እንሂድ፣ ወደ ቴክኖሎጂው ህንድ። ዓለም ሲያይ ህንድን እንደ ደሃ ሀገር ያያታል፣ ግን ተሳስቷል። የዛሬው ዓለም የምትሽከረከረው በህንድ አእምሮ ውስጥ ነው። ባንጋሎርን ተመልከቱ፣ የምስራቁ ሲሊኮን ቫሊ። እዚህ ሌሊት የለም። ለዓለም ትላልቅ ኩባንያዎች ኮድ የሚጽፉ ሶፍትዌር የሚያበለጽጉ ወጣቶች እንደ ንብ ይበራሉ። ጉግልን ማን ይመራዋል? ሳንደር ፒቻይ ህንዳዊ። ማይክሮሶፍትንስ? ሳቲያ ናዴላ ህንዳዊ። የዓለም ባንክንስ? አጃይ ባንጋ ህንዳዊ። ይቺ ህንድ ወደ ጠፈር ሮኬት የምትተኩስ፣ ወደ ማርስ ሳተላይት የምትልክ የኒኩለር ኃይል ያላት ሀገር ናት። ትምህርት ቤቶቿ ለዓለም ምርጥ ኢንጂነሮችን ያመርታሉ። ይህኛው የህንድ ፊት በራስ መተማመን የተሞላ ዘመናዊና ፈጣን ነው። ግን ቴክኖሎጂ ሆድ አይሞላም። ኮምፒውተር ዝናብ አይሆንም። ከከተማው ብልጭልጭ መብራት ርቀን ወደ ገጠር ስንገባ ሌላ ህንድ እናገኛለን። ባራት ይሏታል። እዚህ ገበሬው ሰማይ ያያል። ዝናብ ካልዘነበ ህይወት ይቆማል። በብድር ተተብትበው ተስፋ ቆርጠው ራሳቸውን የሚያጠፉ ገበሬዎች ቁጥር ልብ ይሰብራል። በከተማው ውስጥ ሰዎች በዘመናዊ ባቡር ሲከንፉ፣ በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ ሰዎች በድሮ ባቡር ላይ እንደ ዕቃ ተጭነው ጣራ ላይ ተንጠልጥለው ይጓዛሉ። ውሃ ለማግኘት ኪሎሜትሮችን የሚጓዙ እናቶች፣ መብራት የማያውቁ መንደሮች። ይህ የቅንጦቷ ሀገር ሌላኛው ገጽታ ነው። ህንድ እያደገች ነው፣ ግን ሁሉም አብሮ እያደገ አይደለም። አንዳንዶቹ በሮኬት ፍጥነት ሲሄዱ፣ አንዳንዶቹ በባዶ እግር እየሮጡ ነው። የመኖር ጥበብ። ታዲያ በዚህ ሁሉ ችግር ውስጥ ህዝቡ እንዴት ይኖራል? ተስፋ አይቆርጡም? በፍጹም አይቆርጡም። ህንዳውያን አንድ ሚስጥር አላቸው። ስሙም ጁጋድ ይባላል። ይህ ቃል በመዝገበ ቃላት ውስጥ አይገኝም፣ ግን በደም ውስጥ አለ። ትርጉሙ ከሌለ ፈጥረህ ተጠቀም እንደማለት ነው። በሩ ይዘጋል አይደለም? መስኮቱን ትሰብረዋለህ። መስኮቱ ከተዘጋ ግድግዳውን ትቦረብረዋለህ።
ይህ ነው ጁጓሊ ማለት። ለችግር እጅ አይሰጡም። ነገሮች እስኪስተካከሉ አይጠብቁም። ባላቸው ነገር ህይወትን ያስተካክላሉ እንጂ። ይህ መንፈስ ነው ህንድን ያቆማት። በድህነት ውስጥ ፈገግታ፣ በችግር ውስጥ መፍትሄ መፍጠር። ሀብታሙ በገንዘቡ፣ ድሃው በብልሃቱ፣ ሁሉም በየፊናቸው ይህንን የህይወት ድርሰት ይጽፋሉ። አንዲት ሀገር ፊቷ የሚቀየረው መሪዋ ሲቀየር ነው። በ2014 እንደ ውጪዎች አቆጣጠር በህንድ ፖለቲካ ሰማይ ላይ አንዲት ፀሐይ ወጣ። ናሬንድራ ሞዲ። የእሳቸው ታሪክ ከቦሊውድ ፊልም የተለየ አይደለም። በልጅነታቸው በጉጅራት የባቡር ጣቢያ ሻይ በመሸጥ ያደጉ ልጅ ዛሬ የዓለማችን ግዙፍ ዴሞክራሲ በመዳፋቸው ይዘዋል። ሞዲ ለደጋፊዎቻቸው እንደ አዳኝ መሲ፣ ለተቃዋሚዎቻቸው ደግሞ እንደ አምባገነን የሚታዩ ሰው። ንግግር ሲጀምሩ በሚሊዮን የሚቆጠሩ ህንዳውያን ትንፋሻቸውን ዋጥ አድርገው ይሰማሉ። እሳቸው የመጡት አዲስቷን ህንድ ለመፍጠር ነው። ያቺ አንገቷን ደፍታ የነበረች ሀገር አሁን በሞዲ ዘመን ደረቷን ነፍታ አይን ላይን መጋፈጥ ጀምራለች። የድሮ የነጭ ሸሚዝ ፖለቲካ አብቅቶ የሳፈሩኑ ወይም የብርቱካናማው ቀለም ፖለቲካ ነገሰ። የአዲሱ ፊት ግን ለሁሉም እኩል አይስቅም። የሞዲ ፓርቲ ፍልስፍና ሂንዱቫት ይባላል። ትርጉሙም ህንድ የሂንዱዎች ናት የሚል አንድምታ አለው። ለዘመናት ከሃይማኖት ነፃ የነበረች ሀገር አሁን ወደ ሃይማኖታዊ ብሔርተኝነት እያደላች ነው። ለብዙ ህንዳውያን የጠፋ ማንነታቸውን እንደማግኘት ተቆጠረ። እንግሊዞችና በሙጋሎች የተደፈረውን ባህላቸውን መልሰው እያቆሙ እንደሆነ ይሰማቸዋል። በአዮድያ የተገነባው የራማ ቤተ መቅደስ የዚህ ስሜት ማሳያ ነው። ነገር ግን በሌላ በኩል ፍርሃት አለ። የህንድ ሙስሊሞችና ሌሎች አናሳዎች በገዛ ሀገራችን ሁለተኛ ዜጋ እየሆንን ነው ብለው ይጠይቃሉ። ፖለቲካው እንደሚበሉት ቅመም ሁሉን የሚያቃጥል ሆኗል። አንድነትና ልዩነት የሚፈታተኑበት የታሪክ ምዕራፍ ላይ ደርሰዋል። ከውስጥ ወደ ውጭ እንውጣ። ህንድ በዓለም መድረክ ላይ ምን ትመስላለች? መልሱ እንደረጋ ዝሆን። ዝሆን ሲራመድ መሬት ይንቀጠቀጣል። ለማንም ብሎ ግን መንገዱን አይቀይርም። ህንድ የማንም ተላላኪ አይደለችም። አሜሪካና አውሮፓ ከሩሲያ ጋር አትጋቢ፣ ነዳጅ አትግዢ ሲሉ ህንድ አይ ህዝብ ርካሽ ነዳጅ ይፈልጋል ብላ ከፑቲን ጋር ንግዷን ቀጠለች። ከአሜሪካ ጋር ደግሞ የቴክኖሎጂ ሽርክና ፈጠረች። ከእስራኤል መሳሪያ ትገዛለች፣ ከኢራን ጋር ትገበያያለች። ይህ አቋሟ ስትራቴጂካዊ ነፃነት ይባላል። ከሁሉም ጋር ወዳጅ፣ የማንም ባሪያ ለመሆን። ህንድ አሁን የምዕራቡ ዓለም ጉዳይ አስፈጻሚ ሳትሆን የደቡብ ዓለም ድምፅ ሆናለች። የአፍሪካ፣ የኤስያና የላቲን አሜሪካ ሀገራት ጠበቃ ሆና በዓለም አደባባይ ትከራከራለች። ፍቅር ብቻ ሀገርን አይጠብቅም። ህንድ በተቃራኒ ጎረቤቶቿ የተከበበች ሀገር ናት። በሰሜን በኩል እሳት የሚተፉ የቻይና ድራገኖች አሉ። በምዕራብ በኩል የድሮ ባላንጣዋ ፓኪስታን አለች። ስለዚህ ዞኗ ኩምቢዎቿን አሹራለች። የህንድ ጦር የዓለማችን ትልቁ በጎ ፈቃደኛ ሰራዊት ነው። ኒውክሌርም ታጥቋል። አጊና የተባሉ አህጉር አቋራጭ ሚሳይሎቿ ከህንድ ተነስተው የትኛውንም የኤስያና የአውሮፓ ክፍል መምታት ይችላሉ። በ2020 እንደ ውጪዎች አቆጣጠር ከቻይና ጋር በድንበር ላይ የተፈጠረ ግጭት አንድ ነገር አሳይቷል። ህንድ ለሉዓላዊነቷ ስትል እንደማትለማመጥ። ዛሬ ህንድ አትንኩኝ አልነካችሁም ባይ ኃያል ናት። ኃይሏ ሌሎችን ለመውረድ ሳይሆን ለመከበር ነው። ዓለምም ይህንን ተረድቶ በክብርና በስጋት እያያት ነው። የነፍስ ዜማ፣ ቦሊውድና ህልም። ሰው ያለ ምግብ ለቀና ሊኖር ይችላል። ያለ ህልም ግን አንድም ቀን መኖር ይከብደዋል። ህንዳውያን ደግሞ ይህ ምስጢር ጠንቅቀው ያውቃሉ። ለዚህም ነው የራሳቸውን የህልም ፋብሪካ የገነቡት፣ ቦሊውድ። ይህ ኢንዱስትሪ ለህንድ ህዝብ መዝናኛ ብቻ አይደለም፣ ማምለጫም ነው። እዛ ውጭ ያለው ኑሮ ከባድ ነው። ፀሐዩ ያቃጥላል፣ ትራፊኩ ያደክማል፣ ኑሮ ይፈታተናል። ነገር ግን ቲኬት ቆርጠው ወደ ሲኔማ ቤት ሲገቡ ያ ሁሉ ይጠፋል። ለ3 ሰዓታት ያ ድሃ የባጃጅ ሹፌር ራሱን ይረሳል። ከባላንጣው ጋር ተደባድቦ ያሸንፋል። ከቆንጆዋ ጋር በፍቅር ይወድቃል። በስዊዘርላንድ ተራሮች ላይ ይደንሳል። ቦሊውድ ለህንድ ህዝብ እንደ ኦክሲጂን ነው። የሚያለቅሱበት፣ የሚስቁበትና ነገ የተሻለ ይሆናል ብለው ተስፋ የሚያደርጉበት አስማታዊ ዓለም። በአመት ከ2000 በላይ ፊልሞችን በማምረት ህንድ የዓለማችን ትልቋ ታሪክ ነጋሪ ናት። በሌላው ዓለም ተዋናዮች ኮከቦች ይባላሉ። በህንድ ግን አማልክት ናቸው። ሻሩክ ካንን ውሰዱ፣ የቦሊውድ ንጉስ። እሱ እጁን ዘርግቶ ሲያቅፍ
መላው ህንድ የታቀፈ ይመስሏል። አሚታቭ ባቻን ሲናገር ህንድ ታደምጣለች። ሰልማን ካን ሸሚዙን ሲያወልቅ ወጣቱ ያብዳል። ሰዎች ለተዋናዮቻቸው ቤተ መቅደስ ይገነባሉ። ፎቶአቸውን በወተት ያጥባሉ። ልደታቸውን እንደ ብሔራዊ በዓል ያከብራሉ። ለምን? ምክንያቱም እነዚህ ተዋናዮች የህዝብን ስሜት ወክሎ ስለሚኖሩ ነው። በፊልም ውስጥ እናት ስትሞት ህዝቡ አብሮ ያለቅሳል። ወንድም ለወንድሙ ሲዋደቅ ህዝቡ አብሮ ይዋደቃል። በስሜት የተሳሰረ ከምክንያታዊ በላይ የሆነ ፍቅር። ይህ የቦሊውድ አስማት ነው። ህንድ ዓለምን የወረረችው በጦር መሳሪያው አይደለም፣ በባህልና በሙዚቃዋ እንጂ። ቦሊውድ የህንድ ለስላሳ ኃይል ነው። ቋንቋን ባንሰማ ስሜቱን ግን እንሰማለን። የቤተሰብ ፍቅር፣ ለሽማግሌዎች ክብር መስጠትና መስዋዕትነት፣ እነዚህ የጋራ እሴቶቻችን ስለሆኑ ሁሉንም አንድ ላይ ያስተሳስራል። አሜሪካ በሆሊውድ የአኗኗር ዘይቤን እንደሸጠች ሁሉ ህንድ ደግሞ በቦሊውድ ቀለሟንና ባህሏን ለዓለም ሸጣለች። በመጨረሻም ቦሊውድ የህይወት ማክበሪያ ነው። ህንድ ያለ ሙዚቃና ያለ ዳንስ ባዶ ናት። ሰርግ ያለ ዘፈን አይታሰብም። ሞት እንኳን ሳይቀር በክብርና በስርዓት ነው የሚሸኘው። ይህ ሁሉ የሚያሳየን አንድ ነገር ነው። ምንም እንኳ ኑሮ ከባድ ቢሆንም፣ ምንም እንኳ ድህነት ቢኖርም ህይወት መከበር እንዳላት ነው። እንዲያውም በፊልማቸው ውስጥ እንደሚያሳዩት በመጨረሻ ሰዓት ሁሉ ነገር ሰላም ይሆናል፣ ካልሆነ ገና ፊልሙ አልተፈጸመም ይላሉ። ይህ ተስፋ፣ ይህ ደስታ፣ ይህ የነፍስ ዜማ የህንድ እውነተኛ ማንነት ነው። የተወሰነ ደቂቃ ጉዟችንን ስንቋጭ ወደ አንድ እውነት እንመጣለን። ህንድ ፍጹም አይደለችም። ፊቷ ላይ የድህነት አቧራ፣ እግሯ ላይ የባህል ሰንሰለት፣ ልቧ ላይ የታሪክ ጠባሳ አለባት። መንገዶቿ የተጨናነቁ፣ ፖለቲካዋ የተወሳሰበ ነው። ነገር ግን በፍቅር የምንወድቀው ለፍጽምና ብለን አይደለም፣ ለእውነት እንጂ። ህንድ እውነተኛ ናት። ጭቃና ወርቅ፣ እንባና ሳቅ፣ ራብና ተስፋ ተቃቅፎ የሚኖርባት ምድር። ይቺ አገር ታስተምራለች። በግርግር ውስጥ ቢሆንም እንኳ ሰላምን ማግኘት እንደሚቻል፣ በልዩነት ውስጥ ቢሆንም አንድ ሆኖ መቀጠል እንደሚቻል ትሰብካለች። 1.4 ቢሊዮን ህዝብ ይዛ 2000 ቋንቋ ይዛ እንደ ሀገር መቆሟ ራሱ ትልቅ ተአምር ነው። የህንድ ሀብት ልጆቿ ናቸው። መሬቷ ውስጥ ያለው ማዕድን ወይም ባንክ ውስጥ ያለው ዶላር አይደለም። ዓለም እያረጀ ስትሄድ ህንድ ገና ወጣት ናት። ከህዝቦቿ ግማሽ ያሉ እድሜያቸው ከ25 ዓመት በታች ነው። ይህ የወጣት ጎርፍ ነገን የሚቀይር ነው። እነሱ አዲስ ቴክኖሎጂ ይፈጥራሉ፣ አዲሱን መድኃኒት ያገኛሉ፣ አዲሱን የጠፈር ታሪክ ይጽፋሉ። ሮኬቶቿን ወደ ጨረቃ ስትተኩስ እንዳየናት ሁሉ የልጆቿንም ህልም ወደ ሰማይ እየተኮሰች ነው። የነገው ዓለም መሪዎች ዛሬ በህንድ ጠባብ ጎዳና ውስጥ እየሮጡ ያሉ ህፃናት ሊሆኑ ይችላሉ። የምስራቃው ቆንጆ የቢሊዮኖች እናት ህንድ ታሪኳ ገና አልተዘጋም፣ ገና እየተጀመረ ነው። እርሷ እንደ ወንዝ ናት። አንዳንድ ጊዜ ትሞላለች፣ አንዳንድ ጊዜ ትደርቃለች፣ ግን መፍሰሷን አታቆምም። የዛሬው የፍቅርና የህመም ድርሰታችን ይህንን ይመስል ነበር። በዚህ ጉዞ ምን ተሰማችሁ? በብዙሃነቷ ተደነቃችሁ ወይስ በችግሩ አዘናችሁ? ህንድን በአእምሮ ብቻ ሳይሆን በልብ ማየት ያስፈልጋል ብለን እናምናለን። እኔ የዜና መዋዕል አቅራቢ ነኝ። ይህንን ቻናል ሰብስክራይብ ያድርጉ፣ ቤተሰቦቻችን ሆኑ። እስከሚቀጥለው አስደናቂ ታሪክ ሰላም ለእናንተ፣ ሰላም ለሀገራችን። ቻው።